ልባችሁ እንዴት ነው? ሁሉም ነገር ችክምንችክ ያላችሁ ወቅት እንዴት አይነት ባህሪ ያላችሁ? የሆነ ጊዜ ላይ ከትክክለኛው ማንነታችን ጋር የምንጋፈጥበት ጊዜ ይመጣል። ያኔ ነገር ዓለሙ ይደበላለቅብን። ምክንያቱም ራሳችንን አናውቀውማ። ለሌሎች ደስታ ስንል በፈጠርነው ማንነት እየኖርን እነዚያ ለነሱ ብለን ብዙ የሆንላቸው ሲርቁ ከራሳችን ጋር እንጋፈጣለን። ያቺ ሰው በመውደድ የምትታወቀው ሰው ጠላው ስትል ይሰማል። ያለ ሁሉም ሟች የነበረው ሰው ማንንም አልፈልግም ብሎ ከሁሉም ተገልሎ መኖር ሲመርጥ ብዙ ስም ሲሰጠው ይሰማል። እስቲ ራሳችሁን ጠይቁት። ከትክክለኛው ማንነታችሁ ጋር ኖራችሁ ታውቃላችሁ? ራስን ፈልጎ የማግኘት ጉዞ ቀላል አይደለም። ለአላህ ተብሎ ከሚቀጥሉት በቀር ብዙ ነገሮች የማለቂያ ጊዜ አላቸው። የትላንት አብሮነቶች ለዛሬ ዋስትና የላቸው። ዛሬ ጀነት ድረስ አብሮ በሚያስመኝ መንገድ ብትዋደዱ በፍጹም ልትጠላሉ አትችሉ ማለት አይደለም። ነገሮች የሂደት ውጤቶች ናቸው። ያቺ ትላንት የምታውቃት ሳቂቷ ዛሬ ፍዝዝ ብላ ልታዩት ትችላላችሁ። ያ ጨፍጋጋ የምትሉት ዛሬ በፈገግታ የታጀበ ፊት ይዞ ሲዞር ልታዩት ትችላላችሁ። ከሁሉም ራሳችሁን አገኙ። ራስን ሳያውቁ ለሌሎች መልካም ለመሆን መጋጋጥ በጅምላ ሰዎችን ለመጥላት ያመቻል። አንዳንድ ነገሮችን እምቢ ማለት ልመዱ። ምክንያቱም እምቢታዎች ሁሉ የነውር መገለጫዎች አይደሉም። ሁሉም እሺታዎች መልካም ሰው መሆንን አያመለክቱም። ብዙ እሺታዎች ሞኝነት ሆኖ ሳለ መልካምነት ተደርገው ተስሏል። በእርግጥ ይህን በጥልቀት ለሚያስቡት የሚርቃቸው አይደለም። ነገ ምንም ያላጠፉ ሰዎች እንዳታሳርጂ ከዛሬ ጀምረሽ እርቃን የቀረውን ውስጥሽን ማልበስ ተለማመች። ጌታህን በደንብ ያለማወቅ ሕይወትን ያለመረዳት ጠኔህን ዛሬውኑ መመገብ ጀምር። አሊያም ነገ ያልጠበቅከው እንቅፋት ቢመጣ ምንም ያላጠፉትን በረሃብ ትቆላለህ። ይህን ልብ በሉ። ሁሉም ጋር ስለምትደርሱ ጥሩ ሰው ናችሁ ማለት አይደለም። ሰይጣንም ሁሉም ጋር ለመድረስ ይሞክራል። አንቺ ሰዎች ሁሉ እስከዛሬ የገጠሙሽና ያወቅሻቸውን ሰዎች ባህሪ ብቻ ያላቸው አይደሉም። አንተ ሰው እይታህን ከፍ ልብህን ሰፋ አድርግ። ሰዎች ሁሉ እንዳንተ አያስቡ። አንተም የሰዎችን ሁሉም ጠቅልለህ ማሰብ አትችልም። ብቻ አብሽሩ።